በቢያንስክና ሌሎችም አካባቢዎች በጣም በከፍተኛ ደረጃ ያው በጉጉት የሚጠበቁ ናቸው። በየትኛውም ጦር እንይዛቸው ተብሎ ማለት ነው። እንደሚታወቀው የዚህ ሬር አርዝ ሚነራል የሚባል ለመኪና አሁን በዘመኑ የኤሌክትሪክ ተሽከርካሪዎች ግብዓት የሚሆኑ ማዕድናትን የያዙ አካባቢዎች ናቸው እነዚህ እና ይህንን አካባቢ እንግዲህ ብርቱክና ሁለት ወገኖች የሚያደርጉበት አንደኛው ምክንያት እነዚህ ማዕድናት ለመቆጣጠር መሆኑ ታሳቢ መደረግ ይኖርበታል እና የቀራትን እንግዲህ 22 በመቶ ለማስጠበቅ ትችላለች ወይ? ብዙዎች አጠራጣሪ ነው። ምክንያቱም በአንድ ዓመት ጊዜ ውስጥ ሩሲያ በጣም ትልቅ ዋጋ ከፍላም ቢሆን እነዚህን አካባቢዎች ማስጠበቅ የምትችልበት እድል አለ። ያው የሩሲያ ግስጋሴ ቀላል የሚባል አይደለም፣ ግን ዋጋም ያስከፍላል። ስለዚህ ብዙ ዋጋ ላለመክፈል ደግሞ ምናልባት ጊዜ ሊዘገይ ይችላል። ለዛ ነው እስከ 1 ዓመት ተብሎ የተገለጸው። በአንድ ዓመት ጊዜ ውስጥ አጨዋለች ብለዋል። እንግዲህ ዶናልድ ትራምፕም እንደሚታወቀው ከአሜሪካን በኩል እንደዛ ነው። ከፔንታገን ባለስልጣን ሁሉ ልከው ወደ ኪየቭ የዩክሬን ፕሬዚዳንት በግላጭ የነገሯቸው ነገርም ይሄ ነው። በአንድ ዓመት ጊዜ ውስጥ ስለምታጡት ዋጋ ከፍላችሁ ከምታጡት እንደው በስምምነት አስረክባ ይሻላችሁ ነው የሚል ነገር ነው የተነሳው። ያው የሩሲያ ፕሬዚዳንት ቭላዲሚር ፑቲንም በዚህ ጉዳይ ላይ ዶንባስን ወይ በግድ ወይም አስረክባላችሁ ማለታቸው የሚታወስ ነው። ስትከታተሉ ስለነበራችሁ ከልብ እናመሰግናለን። ከዓለም አካባቢ ብቻ ሳይሆን አዲስም እዚህ ላይ ይገታል። የፊታችን ማክሰኞ በቀጥታ ስርጭት 10 ሰዓት ላይ እስክንገናኝ ድረስ መልካም ሁሉ ለእናንተ ለን ተሰማት። ለውጥን እድገትን አልሞ መስራት ገና ስጀምር የተነሳውባቸው የጥንካሬ መሰረቶቼ ናቸው። ወደ ስኬት የሚወስዱኝን የየዕለት ስራዎቼን በጥንቃቄና በትጋት አከናውናለሁ። በዚህ የንግድ እንቅስቃሴ ጊዜ ቆጣቢ፣ ለዛውም ትክክለኛውን የሸሪዓውን ሕግ መሰረት ያደረገ የባንክ አገልግሎት በማግኘቴ ሕይወቴን ቀለል አድርጎልኛል። የሥራ አጋርና የአሁኑ ኢንቨስትመንት እቅድ አካል የሆነው ሰዲቅ ከወለድ ነፃ የባንክ አገልግሎት በአባይ ባንክ በኩል አብሮኝ በመሆኑ ደስተኛ ነኝ። አባይ ባንክ የሸሪዓውን ሕግ መሰረት ያደረጉ በዘርፉም ከፍተኛ ልምድ ዕውቀትና ተቀባይነት ባላቸው የሸሪዓ አማካሪዎች የሚመራው ሰዲቅ ከወለድ ነፃ የባንክ አገልግሎት እንዲጠቀሙ ሲጋብዝ በታላቅ ደስታ ነው። አባይ የታላቅነት ምንጭ ከአልኮል ነፃ የለስላሳ መጠጦች አምራች ኩባንያ በጥንቃቄ በምናመርታቸው በእርካታ የተሞሉና ተጨማሪ የኬሚካል ግብአቶች የሌሉባቸው ሙሉ በሙሉ ተፈጥሯዊ የሆነ የጣዕም አማራጮችን ዓለም በደረሰበት ቴክኖሎጂ በጎልድ ታይገር፣ ጎልድ ኮላ፣ ጎልድ ቶኒክ፣ ጎልድ ሌመን፣ ጎልድ ኦሬንጅ ጣዕምን አቅርቦላቸዋል። አሁን ሰውዬ ኤጀንሲ ነው እነሱ እዛ ጋር ይሰሩ። እናንተ ወደ ውጭ ልትሄዱ ነው? ወዴት? ምን አላለ እሱ ሊልካችሁ ገና የምትሄዱበትን ሀገር አታውቁም? ያውቃል። አረብ ሀገር እኮ ሳውዲ ነው፣ ኳታር ነው። እሱ ኳታር ነው። ማን? አንተ ሳውዲ? ለሱ እየጨረሰ ነው። አንተ ገና አልጨረስክም? አልጀመርክም? ምን ያደርግ? አወቃችሁ ቦታውን? እዚህ እሺ። ሰውዬው እኮ ግራ ገባኝ። ሩዋንዳ ኤምባሲ አልከነዋል። ደውልለት። አሁን አብሳዳ አካባቢ ቦታውን በደንብ የሚያውቀው ከሆነ አብሳዳ ሬስቶራንት አሁን ይታወቃል።